ወደዚህ አስደናቂ ኮንፈረንስ ማንም ሰው መቅረት የለበትም፣ መጥቶ ማየት አለበት። የሚያወራን ጉባኤ የኢትዮጵያን ቤተክርስቲያን አመራር ኃላፊዎች I'm going to tell them this. ይህን ልነግራቸዋለሁ። If you want a taste of heaven, come to Ethiopia. ያው ለጓደኞቼ በሙሉ እንዲህ ብዬ እነግራቸዋለሁ። ሰማይ ምን እንደሚጣፍጥ እንደሚመስል መቅመስ ከፈለጋችሁ ዋራኑና ይውላቸዋለሁ። This is like heaven. This is like heaven. ይሄ እኮ ልክ እንደ ሰማይ ነው። የሰማይ ሽታ ይሸታል። እዚህ ቦታ ላይ ሰማይ ይመስላል። Everyone praising and worshiping God. ያው እንግዲህ በሰማይ ቀንና ሌሊት መላእክቱ፣ ሽማግሌዎቹ፣ ቅዱሳኑ ሁሉ ቅዱስ 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 እያሉ ማይቋረጥ ምስጋና እንደሚያቀርቡት እዚህ ዋራም ላይ እኮ ምስጋናው ማብቂያ የለውም። As the Bible says, as the sound of multitudes of rivers. እንደ ብዙ ውሃዎች ድምፅ ያለ ድምፅ ሰማው ይላል በራእይ ዮሐንስ ላይ ሐዋርያው። That's what's happening here today. ያ እንደ ብዙ ውሃዎች ያለ ድምፅ ሰማይ ላይ ሐዋርያው ዮሐንስ የሰማው እዚህ ዋራ ላይ የሚሰማው ድምፅ አይነት ነው። እስቲ አንድ ጊዜ ሃሌሉያ I have a word for you. ለእናንተ የሚሆን መልእክት አለ። As I was sitting there, God gave me a word for you. እዛ ቁጭ ብዬ ያለው እግዚአብሔር ወደ ልቤ አንድ መልእክት አመጣ። When Jesus saw the multitude, ኢየሱስ በዙሪያው ለተሰበሰቡ ብዙ ሰዎች ሲናገር he said he felt compassion. አዘነላቸው። እረኛ እንደሌላቸው በጎች ተጥለው ነበርና አዘነላቸው ይላል። And looked upon the people as a multitude without a pastor. እረኛ እንደሌላቸው በጎች ተጥለው ነበርና አዘነላቸው ይላል። እኛን ሕዝብ አይቶ And when he preached on the Sermon of the Mount, በተራራው ስብከት ላይ በተራራው ላይ ኢየሱስ ሲሰብክና ሲያስተምር there were also thousands of people. ለብዙ ሺዎች ነበር የሚያስተምረው በዛ